በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በንጽሕና በቅድስና ባጎናጸፈሽ በእግዚአብሔር አብ ስም ካንቺ በተወለደ በእግዚአብሔር ወልድ ስም የክብሩ ዙፋን ባደረገሽ በእግዚአብሔር መንፈስ ቅዱስ ስም በዕብራይስጥ ማርያም የተባልሽ በሁለት ወገን ድንግል እመቤቴ ማርያም ሆይ ልጅሽ የመበለቲቱን ስጦታ እንደተቀበለ የከንፈሬን ፍሬ ትቀበይ ዘንድ ለዘላለሙ ማልድሻለሁ። ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ። ስለ አንቺም በመንፈስ ቅዱስ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብለሽ እንደተናገርሽ የውዳሴሽ ዜና በዓለም ሁሉ ተሰምቷልና እኔም ስለ አንቺ እግዚአብሔርን አመሰግነዋለሁ። ለአንቺም በእውነት ምስጋና ይገባሻል። የእግዚአብሔር እናቱ ሆነሻልና በእውነት መደነቅ ይገባሻል። ዓለምን ሁሉ በመሃል እጁ የያዘ እርሱን ወልደሻልና ለእውነተኛ ፀሐይ መውጫ ሆነሻልና በእውነት መደነቅ ይገባሻል። በእውነት መመስገን ይገባሻል። ለማለዳው ኮከብ ምስራቅ መውጫ ሆነሻልና በእውነት መደነቅ ይገባሻል። ለጥምቀት ልጆች መመኪያ ሆነሻልና ለሃይማኖት መሠረት ጽናት ሆነሻልና በእውነት ብጽሕና ይገባሻል። ከኪሩቤል ይልቅ ክብር ገናንነት ላንቺ ይገባል። ከሱራፌልም ውዳሴ ከመላእክትም እልልታ ከመላእክትም አለቆች ዝማሬ ላንቺ ይገባል። ከነቢያትም ትንቢት ከሐዋርያትም ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል ከማይምናንም እመቤታችን መባል ከክርስቲያንም ሁሉ አፍ የመድኃኒታችን መገኛ መባል ላንቺ ይገባል። ከመሲሐውያን ነገሥታት አፍ ንግሥታችን መባል ከልዑላንም መላእክት በላይ ከፍ ከፍ ማለት ከታችኞችም ፍጡራን ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራሮችም ከፍ ትያለሽ። ስለ አንቺም እንዲህ ይላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስለ አንቺም እንዲህ ይላለሁ፣ ከአርዮብ ወይም ኮከብ ብርሃን ከመብረቅም ነጸብራቅ አንቺ ታበሪያለሽ። ስለ አንቺ ደግሞ እንዲህ ይላለሁ፣ በሰማይ ካሉ ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከሥልጣናትም ትለያለሽ። እንዲህ መልኩ ውበቱ ልዩ ልዩ ከሚሆን አበባ ፍሬ ይልቅ መዓዛሽ ይጣፍጣል። አሁንም ደግሞ በመስቀል ላይ በችንካር ተቸንክረህ ሳለ ፈያታዊ ዘይማንን እንዳሰብከው አቤቱ በምሕረትህ አስበኝ እያልኩ ወደ ልጅሽ